በቀን ውስጥ ስንት ጊዜ ስልካችሁን ታያላችሁ? ወይስ አንድ ስራ ስትሰሩ በየመሃሉ ሐሳባችሁ እየተበተነ ተቸግራችኋል? ዛሬ በምንኖርበት ዓለም ትልቁ ፈተና ትኩረት ማጣት ነው። ትኩረት ካለ ማንኛውም ግን ማሳካት ትችላለህ። ትኩረት ከሌለ ግን ጊዜን በከንቱ እያባከንክ ነው ማለት ነው። በዚህ ቪዲዮ ትኩረታችሁን ሰብስባችሁ ውጤታማ እንድትሆኑ የሚረዱ 4 ሳይንሳዊና ቀላል መንገዶችን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ደግሞ ላይክ በማድረግ ጀምሩት። ብዙዎቻችን በአንድ ጊዜ ብዙ ስራ መስራት ጎበዝ ያደርገናል ብለን እናስባለን። ነገር ግን ሳይንሱ የሚለው ሌላ ነው። አእምሯችን በአንድ ጊዜ 2 ትኩረት የሚሹ ስራዎችን መስራት አይችልም። የምናደርገው ነገር ቢኖር ከአንዱ ስራ ወደ ሌላኛው ስራ መዝለል ወይም ደግሞ ስዊቺንግ ነው። ይህም አእምሮን ያደክማል። አንድ ጊዜ አንድ ስራ ብቻ ስራ፣ ሲንግል ታስኪንግ። ብዙዎቻችን በአንድ ጊዜ ብዙ ስራ መስራት እንደ ትልቅ የብልህነት መገለጫ እናየዋለን። በስልክ እያወራን ኢሜል መመለስ፣ ምግብ እየበላን ቲክቶክ ማየት፣ ዜና ማየት ጎበዝ ይሆን ይመስለናል። ነገር ግን አይደለም። ሊሚትነስ የሚለውን ፊልም አይታችሁት ከሆነ ኤዲ የተባለው ገጸ ባህሪ አንድ መድኃኒት ይወስድና አእምሮውን 100% መስራት ይጀምራል። በአንድ ጊዜ ብዙ ስክሪን ያያየ መጽሐፍ እየጻፈ በስልክ እየነገደ ሁሉንም በአንድ ያደርገዋል። እኛም ይህን ስንመለከት እንዲህ መሆንን እንመኛለን። ነገር ግን እውነታው ከዚህ የተለየ ነው። ሳይንቲስቶች እንደሚሉት እኛ የምናደርገው ታስኪንግ ስዊች እንጂ መልቲ ታስኪንግ አይደለም። አእምሯችን ከአንዱ ወደ ሌላኛው ሲዘል በመሃል ስዊችንግ ኮስት የሚባል ዋጋ ይከፍላል። ይህ ማለት ምን ማለት መሰላችሁ? ትኩረታችን በ40% ይቀንሳል ማለት ነው። የምንሰራው ስራም ስህተት ይበዛበታል። ጋሪ ኬለር ዘ ዋን ቲንግ በተሰኘው መጽሐፉ ላይ አንድ ትልቅ ሚስጥር ይነግረናል። ባለብዙ ተግባር መልቲታስኪንግ ውጤታማ የመሆን ዘዴ ሳይሆን በአንድ ጊዜ ብዙ ነገሮችን የማበላሸት እድል ነው ይላል። መጽሐፉ እንደሚለው ትልልቅ ስኬቶች የሚመጡት በአንድ ጊዜ በአንድ ትልቅ ነገር ላይ ብቻ በማተኮር እንጂ ትኩረትን በመበታተን አይደለም ይላል። ልክ እንደ ማጉያ መስታወት ወይም ደግሞ ማግኒፋይንግ ግላስ ትኩረታችንን በአንድ ነጥብ ላይ ካላሳረፍን እሳት መለኮስ አንችልም። የአፕል ኩባንያ መስራች ስቲቭ ጆብስ ስለ ትኩረት እንዲህ ብሎ ነበረ። ትኩረት ማለት አዎ ለምትለው ነገር እሺ ማለት አይደለም። ትኩረት ማለት ለቀሩት 100 ምርጥ ሐሳቦች አይ ማለት ነው ይለናል። ጆብስ አፕልን ስኬታማ ያደረገው በመቶዎች የሚቆጠሩ ምርቶችን በመስራት ሳይሆን አብዛኛዎቹን ሰርዞ በጥቂት ምርቶች ላይ ብቻ ትኩረት በማድረጉ ነው። በጥንት ታሪክ ጁሊየስ ቄሳር በአንድ ጊዜ ማንበብ፣ መጻፍና ማዘዝ ይችላል ተብሎ ይነገርለታል። ነገር ግን ያን የነበረው ትኩረት የሚከፋፍል ነገርና የዛሬው እኩል አይደለም። ዛሬ ላይ ሆነን ፌስቡክ እያየን ስራ ለመስራት መሞከር ራሳችን እንደማታለል ይሆንብናል። ስለዚህ ወዳጆቼ ውጤታማ ለመሆን ከፈለጋችሁ ሁሉንም በአንዴ የሚለውን ስሜት አቁሙ። ለሚቀጥሉት 45 ደቂቃዎች ስልካችሁን አጥፍታችሁ ያቺን አንዷን ወሳኝ ስራ ብቻ ስሩ። ሁለተኛ ደግሞ ትኩረትን የሚሰርቁ ነገሮችን ከዓይንህ አርቅ። ስልክህን ዶንት ዲዘርቭ ላይ አድርገው ወይም ደግሞ ሌላ ክፍል አስቀምጠው። የሚረብሽ ድምጽ ካለ የጆሮ ማዳመጫ ወይም ደግሞ ሄድፎን ተጠቀም። የስራ ጠረጴዛችሁን አጽዱ። የተዝረከረከ ቦታ የአእምሮ መዝረክረክን ያመጣል። እስኪ አንድ ጥያቄ ልጠይቃችሁ። ድመት አሳ እንዲጠብቅ ትተውታላችሁ? በእርግጠኝነት የሁላችሁም መልስ አንተወውም ነው። ታዲያ ለምን ስልካችሁን ከጎናችሁ አስቀምጣችሁ ትኩረት አደርጋለሁ ብላችሁ ታስባላችሁ? ፈተናውን የምታሸንፉት በጽናት ሳይሆን አካባቢያችሁን በመቀየር ነው። የታዋቂው መጽሐፍ ዘ ሁንችባክ ኦፍ ኖትር ዴም ደራሲ ቪክቶር ሁጎ መጽሐፉን እንዲያጠናቅቅ ለአሳታሚው ቃል ገብቶ ነበረ። ነገር ግን ሁልጊዜ ግብዣ ላይ እየሄደና ከጓደኞቹ ጋር እየዋለ ትኩረቱ ይበተን ነበረ። ታዲያ ምን አደረገ መሰላችሁ? አንድ ቀን ሁሉንም ልብሶችን ሰብስቦ ቁም ሳጥን ውስጥ ዘጋባቸውና ቁልፉን ለረዳቱ ሰጠው። አንድ ልብስ ብቻ ለብሶ ቀረ። ወደ ውጭ የሚወጣበት ልብስ ስለሌለው ቤት ውስጥ ዘግቶ በመጽሐፍ ብቻ እንዲያተኩር ተገደደ። ውጤቱም ያ አስደናቂ መጽሐፍ በሰዓቱ እንዲጠናቀቅ አደረገ። ትኩረት ለማድረግ አንዳንዴ አካባቢያችንን ለማምለጥ በማይቻል መልኩ ማዘጋጀት አለብን። ጄምስ ክሌር አቶሚክ ሃቢት በሚለው መጽሐፉ ላይ እንዲህ ይለናል። ትኩረት ለማድረግ ከፍተኛ የስነ ልቦና ጥንካሬ ዊል ፓወር ካላቸው ሰዎች ይልቅ ትኩረት የሚከፋፍሉ ነገሮች የሌሉበት አካባቢ የሚፈጥሩ ሰዎች የበለጠ ውጤታማ ናቸው ይላል። እሱ እንደሚለው ትኩረት የእይታ ውጤት ነው። ስልክህ ጠረጴዛው ላይ ካለ ባትነካው እንኳን አእምሮ እሱን ላለመንካት ኃይል ያባክናል። መፍትሄው ስልኩን ወደ ሌላ ክፍል ማውጣት ነው። ከዓይን የራቀ ከልብ ይርቃል የሚለው ተረት ለትኩረት ትልቅ መድኃኒት ነው። ታዋቂው የጥበብ ሰው ማይክል አንጀሎ ስለ ስራው ሲናገር እንዲህ ብሏል። ሐውልቱን የምስራው ድንጋይ ውስጥ ያለውን መልአክ እስካገኘው ድረስ የሚያስፈልገውን የድንጋይ ክፍል በመጥረብ ነው ብሏል። ትኩረትም ልክ እንደዚሁ ነው። ትኩረት ማለት አዳዲስ ነገሮችን መጨመር ሳይሆን የማያስፈልጉትንና
የሚረብሹትን መጥረብ ወይም ማስወገድ ማለት ነው። ዛሬ አካባቢያችን የምንለው ክፍላችንን ብቻ አይደለም፣ የስልካችን ስክሪንም ጭምር ነው። በየደቂቃው የሚመጣ የኖቲፊኬሽን ድምፅ አእምሯችን ልክ እንደ ፓውሎ ውሻ ለድምፅ ምላሽ እንዲሰጥ አሰልጥኖታል። ስራችሁን ስትሰሩ ስልካችሁን ዱ ኖት ዲስተርብ አብሩ። አእምሯችሁ ወደ ጥልቅ ስራ ወይም ደግሞ ዲፕ ወርክ እንዲገባ ቢያንስ 20 ደቂቃ ያልተቋረጠ ሰላም ያስፈልጋል። ስለዚህ ቪክቶር ሁጎ ልብሱን እንደጣለው እናንተም ትኩረታችሁን የሚሰርቁ መተግበሪያዎችን ከስልካችሁ የሚያስፈልጉ አፕሊኬሽኖችን ወይም ስልካችሁን ደብቁ። ስኬት የሚጀምረው ንጹህ ጠረጴዛና ጸጥታ የሰፈነበት አካባቢ ሲኖር ብቻ ነው። ሶስተኛ የፖሞዶሮ ዘዴን ተጠቀሙ። ትኩረትን ለማሰልጠን ምርጡ መንገድ በጊዜ ገደብ መስራት ነው። ለ25 ደቂቃ ሙሉ ትኩረት ሰጥተህ ስራ። ከዚያ ለ5 ደቂቃ እረፍት አድርግ። ይህ አእምሮ ሳይሰለች ለረጅም ሰዓት ውጤታማ እንድትሆን ይረዳሃል። አንድ ትልቅና ከባድ ስራ ስትመለከቱ ምን ይሰማችኋል? ፍርሃት፣ መጨነቅ ወይም ወዲያውኑ ወደ ሌላ ነገር የማምለጥ ፍላጎት? ሁላችንም እንደዚያ ነን። ትልልቅ ስራዎች ያስፈራሉ። ታዲያ ይህን ፍርሃት እንዴት እናሸንፈዋለን? ሚስጥሩ የፖሞዶሮ ዘዴ መጠቀም ነው። ይህ ዘዴ የተፈለሰፈው በፍራንቺስኮ ሲርሎ በተባለ የዩኒቨርሲቲ ተማሪ ነው። በትምህርቱ ላይ ትኩረት ማድረግ ሲያቅተው የወጥ ቤት ሰዓት ቆጣሪ ወይም ደግሞ ኪችን ታይመር ተጠቅሞ ለ25 ደቂቃ ብቻ በጥቅም ለማጥናት ወሰነ። ሰዓት ቆጣሪው የቲማቲም ፖሞዶሮ ቅርጽ ስላለው ዘዴውም የፖሞዶሮ ዘዴ ተብሎ ተሰየመ። በዚህ ዘዴ ውስጥ 5 ነገሮች አሉ። የመጀመሪያው ለማተኮር የፈለገውን አንድ ስራ መምረጥ። ሁለተኛ ሰዓት ቆጣሪህን ለ25 ደቂቃ ማዘጋጀት። ሶስተኛ ሰዓቱ እስኪያልቅ ድረስ ያንን ስራ ብቻ መስራት፣ ምንም አይነት መቆራረጥ ወይም ደግሞ ዲስትራክሽን አይፈቀድ። አራተኛ 25 ደቂቃው ሲያልቅ ሰዓት ቆጣሪው ይጮሃል፣ ለ5 ደቂቃ እረፍት ማድረግ። አምስተኛ ይህ ዑደት 4 ጊዜ ከደገምክ በኋላ ከ20 እስከ 30 ደቂቃ የሚሆን ረጅም እረፍት መውሰድ ነው። ይህ ዘዴ ሳይንሳዊ መሰረት አለው። አእምሯችን ለረጅም ጊዜ ያለ እረፍት ማተኮር አይችልም። የፖሞዶሮ ዘዴ ደግሞ የሚሰጠን የ5 ደቂቃ እረፍት የአእምሯችን ፕሪፍሮንታል ኮርቴክስ እንዲያርፍና ለሚቀጥለው ዙር እንዲዘጋጅ ያስችለዋል። ይህም ዘዴ ተነሳሽነትን ይጨምራል። ትልቅ ስራን በትንሽ 25 ደቂቃ ቁርጥራጮች መክፈል ስራውን ቀላል ያደርገዋል። የመዘናጋት እድልንም ይቀንሳል። 25 ደቂቃ ብቻ ማተኮር ለብዙዎቻችን ከባድ አይደለም። ከዚያ በኋላ እረፍት ስለሚያገኝ አእምሯችን ይታገሳል። የመጨረሻ ደግሞ የጊዜን አጠቃቀም ያሻሽላል። በምን ያህል ጊዜ ውስጥ ምን ያህል እንደሰራህ ለመገምገምም ያስችላል። ካርል ኒውፖርት ዲፕ ወርክ በተባለው መጽሐፉ ላይ ትኩረት ሰጥቶ ስለመስራት አስፈላጊነት ሲገልጽ እንዲህ ይላል። ባለብዙ ተግባርን ማስወገድና ከፍ ያለ ትኩረት የሚሹ ስራዎችን የመስራት ችሎታ በ21ኛው ክፍለ ዘመን ዋነኛው የስኬት መንገድ ነው ይላል። የፖሞዶሮ ዘዴ ይህን ጥልቅ ስራ ዲፕ ወርክ እንድንለማመድ ይረዳናል። ለ25 ደቂቃ የሚቆይ የትኩረት ጊዜ መለማመጃ ነው። ትንሽ በትንሽ እየተለማመድን ወደ ረዘም የትኩረት ጊዜ መሸጋገር እንችላለን። በቀድሞ ጊዜ ሰዎች ቀስ ብሎ የሚሮጥ ሩጫውን ያሸንፋል ይሉ ነበረ። የፖሞዶሮ ዘዴም እንዲሁ ነው። ያለመቆራረጥ በጥቂት ደቂቃዎች ብቻ አተኩሮ መስራት መጨረሻ ላይ ትልቅ ውጤት ያስገኛል። አሁን ትልቅ ስራ ሲያጋጥማችሁ መፍራት አይኖርባችሁም። ሰዓት ቆጣሪያችሁን አዘጋጁና ለ25 ደቂቃ ብቻ በጥልቅ ስሩ። ውጤቱንም ያስደንቃችኋል። አራተኛ አይ ማለትን መለማመድ መቻል አለባችሁ። ትኩረት ማለት አዎ ለምትለው ነገር ብቻ ሳይሆን አይ ለምትላቸው 100 ነገሮችም ጭምር ነው። አስቸኳይ ያልሆኑ ስልኮችን፣ የማያሳድጉ የሶሻል ሚዲያ ወሬዎችንና ትርጉም የሌላቸው ወሬዎችን ትኩረትን እንዲሰርቁ አትፍቀድ። ብዙዎቻችን ትኩረት ማጣት ማለት የማተኮር አቅም ማነስ ይመስለናል፣ ግን አይደለም። ትኩረት ማጣት ማለት አይ ማለት ለነበረብን ነገር እሺ ማለታችን ነው። ሁሉንም ነገር ለማድረግ ስትሞክር ምንም ነገር ሳታሳካ ትቀራለህ። የዓለማችን ቢሊዮነር ዋረን ባፌት ስለ ስኬት ሚስጥሩ ሲናገር እንዲህ ይላል። በስኬታማ ሰዎችና በጣም ስኬታማ ሰዎች መካከል ያለው ልዩነት በጣም ስኬታማ ሰዎች ለሁሉም ነገር አይ ማለታቸው ነው ይለናል። ባፌት እንደሚለው በቀን ውስጥ የሚመጡልህን 99 ማራኪ ሐሳቦችን ውድቅ ካላደረክ ያችን አንድ ወሳኝ ስራን በትኩረት ለመስራት ጊዜም ሆነ አቅም አይኖርህም ይላል። ግሬግ ማክዮን ኢንሴንሻሊዝም በተሰኘው መጽሐፉ ላይ አንድ ትልቅ እውነት ይነግረናል። ህይወታችሁን እና ቅድሚያ የምትሰጡትን ነገር እናንተ ካልመረጣችሁ ሌላ ሰው ይመርጥላችኋል ይላል። ትኩረት ማድረግ ማለት ዋናውን ነገር ኢንሴንሻል ለይቶ ማወቅና ሌላውን በሙሉ መተው ነው። አይ ማለት ለጨካኝነት ሳይሆን ለራስህ ግብ የምታሳካው ታማኝነትም ጭምር ነው። በታዋቂው ዘ ጋድፋዘር ፊልም ላይ ዶን ኮርሊዮን የሚናገረው አንድ የታወቀ መስመር አለ። ቤተሰቡ ጋር ጊዜ የሚያሳልፍ ሰው እውነተኛ ወንድ ሊሆን አይችልም ይላል። ይህ ለምን እዚህ ጋር አስፈለገ ስንል ምክንያቱም ትኩረት መስጠት ያለብህ ለስራ ብቻ ሳይሆን ለህይወትህም ጭምር ነው። ለማይረቡ ስብሰባዎችና ለማይጠቅሙ የሶሻል ሚዲያ ወሬዎች፣ ለጊዜ ገዳይ ጓደኞች አይ ስትል ለቤተሰብህና ለጤና አዎ እያልክ ነው። ትኩረት ምርጫ ነው። ስቲቭ ጆብስ ወደ አፕል ኩባንያ ሲመለስ ኩባንያው 350 የሚሆኑ የተለያዩ ምርቶችን ያመርት ነበረ። ጆብስ ግን መጣና ሁሉንም ሰረዛቸው። አይ ያለ ማለት ነው።
በመጨረሻም 10 የሚሆኑ ምርቶችን ብቻ አስቀረ። ያ አይ የማለት ድፍረቱ ነው አፕልን ዛሬ ላለበት ደረጃ ያበቃው። እንግዲህ ዛሬ ያየናቸው 4 ነጥቦች እነዚህ ናቸው። ባለብዙ ተግባርን ማቆም ነው። አንድ ጊዜ አንድ ስራ መስራት። ሁለተኛ ደግሞ አካባቢህን ማስተካከል፣ ስልክህን ከራስህ ማራቅ፣ ለማይረቡ ወሬዎች ራስህን ማራቅ። ሶስተኛ የፖሞዶሮ ዘዴን መጠቀም፣ ለ25 ደቂቃ ትኩረት አድርጎ መስራት። አራተኛና የመጨረሻው አይ ማለትን መልመድ ወይም ደግሞ ለማይረቡ ነገሮች ጊዜ አለመስጠት። ትኩረት ያለበት ቦታ ህይወት ያለበት ቦታ ነው። ዛሬ የምትሰጠው ትኩረት የነገ ማንነትህን ይወስነዋል። ከነዚህ 4 ነጥቦች ውስጥ ከዛሬ ጀምሮ የምትተገብሩት የትኛውን ነው? ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ከተመቻችሁ ላይክ አድርጉት። ቻናሉንም ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ ሰላም ለኩልክሙ።